ሰላም እንዴት ናችሁ? የብራይት አዲስ ቤተሰቦች፣ ዛሬ ስለ ካፒታሊዝም የኢኮኖሚ ስርዓት የተወሰኑ መረጃዎችን ሼር አድርጋችኋለሁ። የትም እንዳትሄዱ። ወደ ዋናው ሀሳባችን ከመግባታችን በፊት ይህን ቪዲዮ ስፖንሰር ያደረገልንን የድርጅት ማስታወቂያ ሰምተን እንመለሳለን። የትም እንዳትሄዱ። በንጉሶቹ መንደር ንጉስ ሆኖ መኖር ይፈልጋሉ? አባይ ሆምስ ሪል ስቴት ከጎተራ ቄራ በሚወስደው መንገድ ላይ ሙሉ ለሙሉ መኖሪያ ብቻ የሆኑ አፓርትመንት ቤቶችን ከባለ 1 እስከ ባለ 3 መኝታ በ5% ቅድመ ክፍያ ወይም ደግሞ በ363 ሺህ ብር ቅድመ ክፍያ ይዞላችሁ መጥቷል። በተጨማሪ መሀል ሜክሲኮ ላይ ከአፍሪካ ህብረት በቅርብ ርቀት ላይ ቤቶችን ከባለ 1 እስከ ባለ 3 መኝታ በ779 ሺህ ብር ቅድመ ክፍያ ወይም ደግሞ በ10% ቅድመ ክፍያ ይዞላችሁ መጥቷል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። አባይ ሆምስ ሪል ስቴት። ወደ ካፒታሊዝም የኢኮኖሚ ስርዓት ከመግባታችን በፊት ኢኮኖሚ ስርዓት ምንድነው የሚለውን ኢኮኖሚ ስርዓት ማለት አንድ ሀገር ያላትን ሀብትና ምርት እንዴት እንደምታከፋፍልና እንደምታምርት የሚያሳይ የሚወስን ስርዓት አይነት ነው። 4 አይነት የኢኮኖሚ ስርዓቶች አሉ። የመጀመሪያው ካፒታሊዝም የኢኮኖሚ ስርዓት ሲሆን፣ ሁለተኛው ደግሞ ሶሻሊዝም የኢኮኖሚ ስርዓት፣ ሶስተኛው ደግሞ ኮሚኒዝም የኢኮኖሚ ስርዓት እንለዋለን። አራተኛው ደግሞ ሚክስድ የኢኮኖሚ ስርዓት እንለዋለን። ከነዚህ ከአራቱ የኢኮኖሚ ስርዓቶች ውስጥ ዛሬ ካፒታሊዝም ምን ይመስላል ምንድነው የሚለውን በጥልቀት እናያለን። የትም እንዳትሄዱ። ካፒታሊዝም የኢኮኖሚ ስርዓት ማለት በቀጥታ ሰዎች ነግደው ትርፍ የሚያገኙበት ንብረት የሚይዙበት የኢኮኖሚ ስርዓት ነው። በካፒታሊዝም የኢኮኖሚ ስርዓት ውስጥ 4 ኮር ሀሳቦች አሉ። የመጀመሪያው የግል ንብረት ማፍራት ነው። የግል ንብረት ማፍራት ስንል እንደ መኪና ያሉ እንደ ቤት ያሉ መሰል ፕሮፐርቲዎችን በግል የመያዝን ስርዓትን ይገነባል። ሁለተኛው ደግሞ ንግድ መክፈት ነው። ንግድ መክፈት ስንል እንደ ሱቅ ያሉ እንደ ካፍቴሪያ ያሉ እንደ ምግብ ቤቶች እንደ ትላልቅ ሬስቶራንቶች ያሉ ንብረቶችን በግል እንደዚህ አይነት ንብረቶችን የመፍጠርና የመያዝን እድል ይፈጥራል። ሶስተኛው ኮር ሀሳብ ደግሞ በገበያ መሀል ትልቅ የሆነ ውድድርን ይፈጥራል። ለምሳሌ ያህል በንግድ ማህበራትና በንግድ አካባቢዎች ላይ ከፍተኛ የሆነ የዋጋ ውድድርን እንዲፈጥር ያደርጋል። አራተኛው ሀሳብ ደግሞ ትርፍ ነው ወይም ፕሮፊት እንለዋለን። በካፒታሊዝም የኢኮኖሚ ስርዓት ውስጥ በቢዝነስ ዓለም ውስጥ ትርፋችሁን አስርታችሁ የምትጀምሩበትን ቢዝነስ ዓለም በቀላሉ እንድትፈጥሩ ያደርጋቸዋል። ካፒታሊዝም ለምን ተመራጭ ሆነ? ካፒታሊዝም ተመራጭ የሆነበት የመጀመሪያው ምክንያት አዳዲስ የንግድ ሀሳቦችን ይፈጥራል፣ የስራ እድል ፈጠራዎችን ይጨምራል፣ ኢኖቬሽን ወይም የፈጠራ ስራዎችን በከፍተኛ ሁኔታ ይጨምራል። በዚህ ምክንያት ብዙ ሀገራት የካፒታሊዝም የኢኮኖሚ ስርዓትን ተመራጭ ያደርጋሉ። ካፒታሊዝም የኢኮኖሚ ስርዓት ምን ድሮባክ አለው ካላችሁኝ፣ በአንድ ሀገር ውስጥ ከፍተኛ የሆነ የኑሮ ልዩነትን ይፈጥራል። ለምሳሌ ያህል 100 ሰዎች ቢኖሩ ከ100 ሰዎች ውስጥ 5 ሰዎች ብቻ ከፍተኛውን የሆነ ወይም 90% የሚያክለውን የሀብት ተጋሪ ይሆናል። ቀሪዎቹ 95 ሰዎች ደግሞ ቀሪውን 10% ብቻ የሀብት ተጋሪ ያደርገውታል። በዚህ ምክንያት ከፍተኛ የሆነ ድሮባክ ይኖረዋል ማለት ነው። እንደዚህ አይነት የሪል ስቴት ጥሩ ምክሮችን ማግኘት የምትፈልጉ ሰዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ለብዙዎች እንዲደርሱ አድርጉ።